በዚህ ክረምት ቤታችሁን ቁጭ ብላችሁ የምትሰሩት ስራ ይዤላችሁ መጥቻለሁ። ይሄ ስራ ጌም መጫወትና ማስታወቂያ ማየት ነው ብር የምትሰሩት። የአፑን ሊንክ ኮሜንት ላይ አስቀምጫለሁ። ኮሜንት ላይ የገባችሁ አፑን ዳውንሎድ ማድረግ ትችላላችሁ። በመጀመሪያ ለዚህ ቻናል አዲስ ሆናችሁ ሰዎች ይሄን ቻናል ሰብስክራይብ ማድረግ ቤተሰብ እንደምትሆኑ ኢንቫይት አደርጋችኋለሁ። ይሄን ቪዲዮ ለጓደኛችሁ ሼር ማድረግ እንዳትረሱ። መጀመሪያ ላይ አፑን ዳውንሎድ ታደርጋላችሁ። ከከፈታችሁት በኋላ ይሄ ነገር አመጣችኋል። መጀመሪያ ላይ ይሄን ክሊክ ታደርጋላችሁ። ክሊክ አደረጋችሁ በኋላ ይሄ ያመጣችኋል። እዚች ጋር የምታዩት ኤክስ እዚህ ጋር የምታዩን ኤክስ በመነካት ወደ ውስጥ ትገባላችሁ። መጀመሪያ ላይ ሬጂስተር ማድረግ አለባችሁ። ሬጂስተር ለማድረግ እዚች ጋር የሰው ፎቶ የምታዩት እዚች ጋር በመነካት እዚች ጋር ሲግን አፕ የምትለውን ቦታ ትነካላችሁ። በጎግል ነው ሬጂስተር የምታደርጉ። እዚች ጋር ሲግን ኢን የምትለውን ቦታ ትነካላችሁ። ከዛ በኋላ በጂሜላችሁ ነው የምትመዘገቡት። የራሳችሁን ጂሜል አንድ መርጣችሁ ከዛ በኋላ ሬጂስተር ታደርጋላችሁ። እዚች ጋር ኮንቲኒው ታደርጋላችሁ። እንደምታዩ አሁን ሬጂስተር አድርጋችሁ ጨርሰዋል ማለት ነው። እንደዚህ አይነት ነገር ካመጣላችሁ ሁለተኛ ላይ የምናየው ደግሞ እንዴት ጌም መጫወት ብር እንሰራለን የሚለው ነው። መጀመሪያ ላይ ለእናንተ የምትሰጠው ብር አለ። እሱ እዚች ጋር በመነካት እዚች ጋር ምልክት ያሳየዋል ቦታ እዚች ጋር በመነካት ከዛ በኋላ ስፒንግ የሚለውን ቦታ ትነካላችሁ እንደዚህ። ከዛ በኋላ ይሄው አያ ነጥብ ሰጥቶልኛል። እዚች ጋር ሞን ዶላሩ እየቆጠረ ነው። አሁንም ትነካላችሁ። ማስታወቂያ ካለቀ በኋላ እዚች ጋር በመንካት ወደ ውስጥ ትገባላችሁ። አሁንም እዚህ ስፒን የምትለውን ቦታ ትነካላችሁ። አሁንም 6 ሰጥቶልኛል። ይሄው እንደምታዩት እየቆጠረ ነው እዚች ጋር። አሁን ጌም እንዴት እንጫወታለን የሚለው እናያለን። እዚች ጋር ፕላይ ሚሶን የምትለው እዚች ጋር ትነካላችሁ። ከነካችሁት በኋላ ይሄን ነገር ያመጣችኋል። እዚች ጋር ፕላይ ታደርጋላችሁ። እንደዚህ እንጫወት። ይሄን ጌም ደግሞ እንደዚህ እዚች ጋር ኮከብ ያለችበት ቦታ ላይ ከነካችሁት ከዛ በኋላ እዚች ጋር ኮምፕሊት ነው። እዚች ጋር ብር ይሰጣል ማለት ነው። ክሊም ታደርጋላችሁ። ቻችሁ ፕላይ ካደረጋችሁ በኋላ ይሄን ክሊም ታደርጋላችሁ። አሁንም ክሊም ታደርጋላችሁ። እንደምታዩት ይሄው እየቆጠረ ነው ብሩ። እዚህ ውስጥ እንደምታዩት ብዙ ጌም አለ። ጌም እየተጫወታችሁ ነው የምትሰሩት። እዚች ጋር በመነካት ይሄው ብዙ ጌም አለ። እዚህ ውስጥ ብዙ ጌም አለ። እዚህ ውስጥ የፈለጋችሁ መጫወት ትችላላችሁ። ወይ እንደምታዩት ቅድም 0 ነበረ 50 ደርሷል። አሁንም ቢጫወት እስኪ $1 ይላል እዚህ ጋር። አሁንም እንወስድ ቅድም እንዳያችሁት እዚች ጋር 51 ነበር፣ አሁን 71 ብላል። እንደዚህ ያደርጋችሁ የተጫዋቾቹ ብር መስራት ትችላላችሁ። ብር ለማውጣት እዚች ጋር የቦርሳ ምልክት አለችው በመነካት ዋሌት የምትለውን ቦታ ከዛ በኋላ እዚች ጋር ዊዝድራል የምትለውን ቦታ ከነካችሁ $10 ከደረሰ መውጣት ትችላላችሁ ማለት ነው። ከሰራችሁ በኋላ ብር እንዴት እንደምታወጡ በሌላ ቪዲዮ እንገናኛለን። ይሄን ቪዲዮ ላይክ፣ ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ። እስከዛ እዚህ ላይ ጠንክራችሁ ስሩ። እስከዛ እዚህ ላይ ስሩ።